ሰላም እንዴት ናችሁ? ዛሬ በፓርት 4 ስለ ኤጀንትነት እናወራለን። ኤጀንት ምንድነው? እንዴት ነው ኤጀንት የምንሆነው የሚሉት ነገሮች ኤጀንት መሆን ለምትፈልጉ ሰዎች ኤጀንት እንዴት እንደምትሆኑ የማሳያችሁ ይሆናል። ከዛ በፊት ግን ቪዲዮውን ፕሊስ ላይክ አድርጋችሁ ጀምሩት። አይጎዳችሁም፣ ለኔ ይጠቅመኛል። ላይክ አድርጋችሁ ጀምሩት። ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉ። ወደ ቪዲዮ እንመጣ። ኦኬ፣ ምንድነው ኤጀንሲ? ውክልና ነው፣ ኃላፊነት ነው። ኤጀንሲ ኤጀንሲ ስትሆኑ ያው ኃላፊነት ወስዳችሁ ውክልና ወስዳችሁ በስራችሁ ልጆችን የተለያዩ ሆስቶችን ምናምን እያስገባችሁ እነሱን የማሰልጠን ስራ የማብቃት ስራ ነው የምትሰሩትና እሱን ለማድረግ ደግሞ እናንተ ስልጠና መውሰድ መብቃት ይኖርባችኋል። ኤጀንት ለመሆን በሁለት አይነት መንገድ ልትሆኑ ትችላላችሁ። አንድ በራሳችሁ ኤጀንት ልትሆኑ ትችላላችሁ። ሁለት ደግሞ በአንድ ኤጀንት ስር ሆናችሁ ያ ኤጀንታችሁ እናንተን ኤጀንት እንዳደርጋችሁ ማድረግ ነው ማለት ነው። አሁንም ማሳያችሁ በኤጀንት ስር ሆናችሁ ያ ኤጀንታችሁ እንዴት እናንተን ኤጀንት እንደሚያደርጋችሁ ነው ማሳያችሁ። በራሳችሁ ኤጀንት የምትሆኑበትን መንገድ በቀጣይ ፓርት እሰራላችኋለሁ። ባይ ዘ ዌይ ወደ አካውንት እንደከፈታችሁ ጀማሪ ሆናችሁ ወዳው ኤጀንት እንድትሆኑ አልመክራችሁ። በኤጀንት ስር ሆናችሁ ስልጠና መውሰድ ይኖርባችኋል። በደንብ አፑን አንደርስታንድ ማድረግ ይኖርባችኋል። ኤጀንት ስትሆኑ ኤጀንትነት መስፈርት አለው። እነዛን መስፈርቶች ማሟላት ይኖርባችኋል። ኤጀንት ስትሆኑ ኃላፊነት ነው የምትወስዱትና በስራችሁ ብዙ ሆስቶችን ታመጣላችሁ። እነዛን ሆስቶች የግድ አሰልጥናችሁ ማብቃት ይኖርባችኋል። እንደዛ ለማድረግ ደግሞ በመጀመሪያ ደረጃ በደንብ አፑን አንደርስታንድ ማድረግ፣ ውስጡ ያሉት ነገሮች ምንድናቸው፣ እንዴት ነው የሚሰራው ምናምን የሚሉት ነገሮች በደንብ አንደርስታንድ ታደርጉታላችሁ። ሲቀጥል ደግሞ ሞር ኢንጌጅመንት ይፈልጋል እዚህ አፕ ላይ ማለት ነው። ኮሙኒኬሽን ስኪላችሁን በደንብ ማዳበር ይኖርባችኋል። ከሰው ጋር ኮሙኒኬት ማድረግ ስኪሉ ሊኖራችሁ ይገባል። በቃ በደንብ የማስረዳት አቅም፣ ሀሳባችሁን በደንብ የመግለጽ አቅም ሊኖራችሁ ይገባል። ስለ አፑ የምትጠየቁትን ማንኛውንም አይነት ጥያቄ መመለስ መቻል ይኖርባችኋል። በቃ በኮንፊደንስ የምትመልሱ ሰዎች መሆን አለባችሁ። ነገ ኤጀንት ሆናችሁ ሆስት በስራችሁ ስታስገቡ የዛኔ ሆስቶቻችሁ የተለያየ ጥያቄ ሲያነሱላችሁ እንደዚህ ይመስለኛል እያላችሁ የምትመልሱ ሰዎች መሆን የለባችሁም። ኤጀንት ስትሆኑ ማለት ነው። የግድ በቃ በኮንፊደንስ ነገሩን ማስረዳት ገብቷችሁ ማስረዳት የምትችሉ መሆን አለባችሁ። ሰው ኤጀንት ስትሆኑ ይሄን ነገር አስቡበት። ከዛም በኋላ ነው ኤጀንትነትን የምትወስዱት ማለት ነው። ኤጀንት የምትሆኑ ፕላስ ደግሞ በመጀመሪያዎቹ 14 ቀናት እስከ 21 ባለው ማለት ነው ቢያንስ 5 እና ከዛ በላይ ልጆችን ማስገባት ይኖርባቸዋል በስራችሁ። እነዛ ያስገባችኋቸው ልጆች 5 እና ከዛ በላይ የሚሆኑት ልጆች ከ10 ሰዓት እና ከዛ በላይ ላይቭ ሊሰሩላችሁ ይገባል። ሰው ይሄን ነገር አስቡበት ለማለት ነው። ኤጀንት ስትሆኑ መጀመሪያ አካባቢ ኤጀንት ሆናችሁ መጥፋት የለም። ኤጀንት ከሆናችሁ በቃ ቀጥታ ወደ ስራ መግባት ነው። በደንብ ወጥራችሁ መስራት ነው። ያን ነው የምታደርጉት። ዛሬ ማሳያችሁ በኤጀንት ስር ከሆናችሁ በኋላ እንዴት ኤጀንት እንደምትሆኑ የማሳያችሁ ይሆናል ማለት ነው። በመጀመሪያ ይሄ አሁን ያለሁበት ይሄ ኤጀንት አካውንት ነውና እዚህ ጋር የምታዩት ሆስት ስትሆኑ ማይ ኤጀንሲ ነው የሚለው። ይሄ ኤጀንት ስትሆኑ ደግሞ ኤጀንት ብሎ ነው እዚህ ጋር የሚመጣላችሁ። እዚህ ጋር ያሉ ሴቲንጎች ራሱ ይቀያየራሉ። አዳዲስ ኦፕሽኖች ይጨምራሉ። እዚህ ፕሮፋይል ዳሽቦርዳችሁ ጋር አዳዲስ ፊቸሮች ይጨምራሉ። ስለዚህ የእናንተ ኤጀንሲ ነው እናንተን ኤጀንት የሚያደርጋችሁና በመጀመሪያ ኤጀንሲያችሁ ይህን ማድረግ አለበት። አካውንቱ ጋር ገብቶ የፕሮፋይሉ ጋር ይመጣና እዚህ ጋር ኤጀንት የምትላለች እቺን ክሊክ ታደርጋላችሁ። ይሄ ኤጀንት አካውንት ነው። ኤጀንት የሚለው ሆስቶች ጋር የለም። ስለዚህ ሆስት የሆናችሁ ልጆች ኤጀንት የምትሆኑ ልጆች ኮድ ነው የምትጠብቁት። ኤጀንታችሁ እዚህ ጋር ኤጀንት የምትለዋ ኦፕሽን ውስጥ ገብቶ ኮድ እንድላክላችሁ ያደርጋል። አይዳችሁን ኮፒ አድርጎ ወስዶ ወደ እናንተ ኮድ እንዲገባ ነው የሚያደርገውና እናንተ ጋር ኮድ። ሌላው ደግሞ ቪዲዮ ኤጀንትነት ለምትሰጡት ልጆች ኤጀንት ሆናችሁ ልጆችን ኤጀንት የምታደርጉ ልጆች ለእናንተም ይጠቅማል። እንዴት ልጆቻችሁን ኤጀንት እንደምታደርጉ በዚሁ ማየት ትችላላችሁ ማለት ነው። እዚህ ኤጀንት አካውንት ውስጥ እዚህ ኤጀንት የምትላለች እቺን ነው የምትጫኗት። ኤጀንት የምትለዋን ትጫናላችሁ። ኦኬ፣ ኤጀንት የሚለው ውስጥ ገቡ። እነዚህ ነው የሚያመጣላችሁ። ከዚህ ውስጥ እቺ ማኔጅ የምትላለች እሷን ክሊክ አድርጉና ማይ ሆስት የሚላለ ሆስታችሁ ጋር ኤጀንት እዚህ ውስጥ ትገባላችሁ። ያው የሆስት ያላችሁን ሆስት ዝርዝር ነው የሚያመጣላችሁና እዛ ውስጥ ኤጀንት የምታደርጉትን ሰው እዚህ ትመርጣላችሁ ማለት ነው። እዚህ በአይዲ ነምበሩን ሰርች ማድረግ ትችላላችሁ። እሱን ክሊክ በማድረግ ያን በመንካት ቅድሚያ ሪሙቭ ማድረግ ይኖርባቸዋል። እዚህ ጋር ብዙ ሰዎች የሚሸወዱት ኤጀንት የሚያደርጉትን ሰው ከነሱ ሪሙቭ ሳያደርጉ ከነሱ ስር ሳያወጡት ኤጀንት ለማድረግ ይሞክራሉ። እንደዛ አሻይላቸውም። ስለዚህ ቅድሚያ ያን ልጅ ኤጀንት የምታደርጉትን ልጅ ሪሙቭ ማድረግ አለባችሁ ከናንተ። ኦኬ፣ እዚህ ጋር እንደዚህ ይመጣላችኋል። እንደን ሪሙቭ ሆስት የምትላለች እዚህ ጋር እቺን ክሊክ ማድረግ ነው። እዚህ አይዲ ነምበር አስገቡ ይላችኋል። የልጁን አይዲ ነምበር እዚህ ጋር አስገቡት። እንደን ኮንፊርም በሉት። እዚህ ጋር ኮንፊርም ስትሉት ሪሙቭ ያደርግላችኋል ማለት ነው። በዚህ መልኩ ከሆስቱ እዛኛው አካውንት ሪሙቭ ተደርገሃል የሚል ሜሴጅ ይመጣለታል። ከዚህም በኋላ ነው ኢንቫይት የምታደርጉት።
ከዚህም በኋላ ትመለሱና በዚህ መልኩ ሪሙቭ ካደረጋችሁ በኋላ አንዴ ወደ ኋላ ትመለሱና ኢንቫይት ኤጀንት የምትላለች እቺን ክሊክ አድርጓት። እንደን ሊንክ ይሰጣችኋል። እዚህ ጋር አንድ ቁጥር ላይ ሊንክ ይሰጣል። ኮፒ ይላል ከስር። እቺን ኮፒ የምትለዋን ክሊክ አድርጉ። ከዛ ከዚህ ውጡና ወደ ቴሌግራማችሁ ጋር ወደ ቴሌግራም ሄዳችሁ ፔስት አድርጉት። ይሄ ሊንክ ማለት ነው። ፔስት ካደረጋችሁት በኋላ ክፈቱት። ሊንኩን ተጭናችሁ ክፈቱት። ስትከፍቱት እንደዚህ ነው የሚመጣላችሁና ከዚህ የእናንተ ፕሮፋይል አለ፣ ስማችሁና አይዲ እዚህ ጋር ያስቀምጥላችኋል። ከስር ክፍት ቦታ ፖፖ አይዲ የሚላል ፖፖ አይዲ የሚለው ጋር ኤጀንት የምታደርጉትን ሰው አይዲ እዚህ ታስገባላችሁ ማለት ነው። በዚህ መልክ አይዲውን ካስገባችሁለት በኋላ ከስር ቬሪፊኬሽን ኮድ እንዲገባ ማለት ነው ጌት የምትላለች። እቺን ጌት የምትለዋን ክሊክ አድርጉ። ክሊክ ስታደርጉ ወደ ሆስቱ አካውንት ቬሪፊኬሽን ኮድ ይገባል። ያችን ቬሪፊኬሽን ኮድ እንድልክላችሁ ታደርጋላችሁ። እንደን ቬሪፊኬሽን ኮድ ከምትለዋ ታስገቡና ሰሚት ትሉታላችሁ። እዚህ ጋር ጥንቃቄ ማድረግ ያለባችሁ ኤጀንትነት ስትሰጡ ስትቀበሉ ምናምን ነገር የግድ ኦንላይን ላይ ሆናችሁ እዛው ማውራት ይኖርባችኋል። እቺ ቬሪፊኬሽን ኮድ ለሰከንዶች ያህል ነው የምጠብቃችሁ። ከዛ በኋላ ኤክስፓየርድ ያደርጋል። ስለዚህ ከቻላችሁ ወይ በስልክ ተደዋውላችሁ ሜሴጁ ሲገባ ቶሎ እንድነግራችሁ ማድረግ ነው። አሊያም ደግሞ ኦንላይን ሆናችሁ ወዳው በሜሴጅ እንድላክ ማድረግ ነው። ስለዚህ እቺን ጌት የምትለዋን ክሊክ እናደርጋት። ጌት የምትለዋን ክሊክ ሳደርገው እዚህ ጋር ሆስት አካውንት ውስጥ ተመልከቱ። ሜሴጅ ሲገባ እንደምታዩት ሲስተም ሜሴጁ ላይ ሜሴጅ ገባ። ሰሞን ኢንቫይትድ ዩ ብሎ የቬሪፊኬሽን ኮድ እዚህ ጋር ገብቷል እንደምታዩት። ይቺ ቬሪፊኬሽን ኮድ የታስገባላችሁ እዚህ ጋር በዚህ መልኩ አስገባችሁ በኋላ ይቺ ሰከንድ ከማለቀው በፊት ነው ይሄ ቬሪፊኬሽን ኮድ ተቀብላችሁ ማስገባት ያለባችሁ። እንደን ሰሚት ትሉታላችሁ ማለት ነው። ሰሚት ስትሉት እንደምታዩት ኮንግራቹሌሽን ብሎ መጣ። እዚህ ጋር ሆስት አካውንቱ ላይ ራሱ you have become an agent አለ። በቃ ኤጀንት ሆነሃል የሚል ሜሴጅ መጣ ማለት ነው እዚህ ጋር። በዚህ መልኩ ነው ኤጀንት የምትሆኑት። ኤጀንቶችም ኤጀንትነትን የምትሰጡት፣ ሆስቶችም ደግሞ ኤጀንትነትን የምትቀበሉት በዚህ መልኩ ነው ማለት ነው። ኤጀንት ከሆናችሁ በኋላ ማይ ኤጀንሲ የነበረው ወደ ኤጀንት ወደሚለው ይቀየራል። ተጨማሪ ኦፕሽኖች ይመጣሉ። እነዚህ ተጨማሪ ኦፕሽኖች ይመጣሉ። ኤጀንት፣ አድ ሆስት፣ ኮይን ትሬዲንግ እነዚህ ነገሮች ይመጣሉና እዚህ ውስጥ ግቡ። ኤጀንት ከሚለው ማለት ነው። እዚህ ጋር ስትገቡ ሌቭል አለው። በነገራችን ላይ ኤጀንት ሌቭል አለውና ሌቭል ዲ፣ ሲ፣ ቢ፣ ኤ እና ኤስ ማለት ነው። እሱን የምታዩበት እዚህ ጋር ለመጀመሪያ ጊዜ ኤጀንት ስትሆኑ ዲ ሌቭል ነው የሚሰጣችሁ። ሌቭል ዲ ነው የምትሆኑትና እቺን ክሊክ ስታደርጉ ሌቭሎቹን ያመጣላችኋል። ምንድነው እዚህ ጋር ሌቭል ዲ ስትሆኑ በስራችሁ ልጆች ታስገባላችሁና ከሆስቶቻችሁ እነሱ ከሚሰሩት 4% ነው እናንተ ኮሚሽን የምታገኙት። 4% ኮሚሽን ተወስዳላችሁ ማለት ነው። ዲ እንደዛ ነው። ሲ ስትሆኑ ደግሞ 8% እያለ ይቀጥላልና ወደታች ወረድ አድርጉትና በቴብል አስቀምጧል። እዚህ ጋር ሌቭል ዲ በ0 ነው ዲ የሚሰጣችሁ፣ በ0 ፖይንት ነው፣ ችግር የለውም። ኮሚሽናችሁ 4% ነው። በእናንተ ስራ ያሉ ሆስቶች ከሚሰሩት 4% ኮሚሽን ይኖራቸዋል ማለት ነው። ሁለተኛ ወደ ሲ፣ ከዲ ሌቭል ወደ ሲ ለማሳደግ 2 ሚሊዮን ፖይንት ይጠበቅባቸዋል ማለት ነው። 2 ሚሊዮን ፖይንት ኤክስቼንጅ ካደረጋችሁ እናንተ ከምታደርጉትም ሆስቶቻችሁ ከሚያደርጉት 2 ሚሊዮን ፖይንት ኤክስቼንጅ ከተደረገ ሌቭላችሁ ወደ ሲ ያድጋል። የዛኔ ኮሚሽናችሁም ወደ 8% ከፍ ይላል ማለት ነው። እንደን ከሲ ወደ ቢ ደግሞ ከፍ ለማለት 10 ሚሊዮን ፖይንት ይጠበቅባቸዋል። 10 ሚሊዮን ፖይንት ያስፈልጋል ማለት ነው። የዛኔ ኮሚሽናችሁም ወደ 12% ከፍ ይላል። ቀጣዩ ደግሞ ወደ ኤ ነው። ኤ ደግሞ 50 ሚሊዮን ፖይንት ያስፈልጋል። ሌቭላችሁ የዛኔ ኮሚሽናችሁ 16% ይሆናል። ሌላው ኤስ ነው የመጨረሻው ሱፐር ሌቭል የሚባለው ማለት ሱፐር ኤጀንት የሚባለው ማለት ነው። ሱፐር ኤጀንት ጋር ስትገቡ ደግሞ 150 ሚሊዮን ፖይንት ይጠበቅባቸዋል ማለት ነው። ኮሚሽናችሁም ወደ 20% ከፍ ይላል። እዚህ ጋር ነው በደንብ ኮሚሽን የምታገኙበት ማለት ነው። ይሄ ሁሉ በሚሊዮን የሚቆጠር ፖይንት ከእናንተ ብቻ የሚመጣ አይደለም። ሆስቶችን ስታስገቡ ሆስቶቻችሁ ኤክስቼንጅ ከሚያደርጉት እንደን ከኤጀንት እያደረጋችሁ ትሄዳላችሁ። ደግሞ ሆስቶቻችሁን በደንብ ስልጠና ወስዳችሁ እነሱን አብቅታችሁ ኤጀንት ያደርጓቸዋላችሁ። እነሱ ደግሞ ሌላ ሆስት ያመጣሉና ከነዛ ሁሉ ነው እነሱ ከሚያንቀሳቅሱት በሙሉ ነው ይሄ ፖይንት ሊመጣ የሚችለው። ከእናንተ ብቻ አይደለም። እናንተ ብቻችሁን ይሄን ልታመጡ ስለማትችሉ ማለት ነው። በኤጀንት ከሆናችሁ በኋላ በደንብ መንቀሳቀስና መስራት ይኖርባችኋል። የተለያዩ አዳዲስ ሆስቶችን ማስገባት፣ እነሱን በደንብ ማሰልጠን፣ ቲም መፍጠር፣ እንደን እነሱን ኤጀንት ማድረግና ሌሎች ሆስቶች እንዳመጡ ማድረግ ይኖርባችኋል። አርነት ላይ የምትላለች እና በየቀኑ የሰራችሁትን ፖይንት ነው የሚያሳይበት ቦታ ነው። እዚህ ጋር አጠቅላላ ያላችሁን ፖይንት የምታዩበት ነው። እዚህ ጋር ማኔጅ የምትላለች። ማኔጅ ጋር ስትገቡ ማይ ሆስት የሚለው ስንት ሆስት እንዳላችሁ ነምበር ኦፍ ሆስትስ እዚህ ጋር ያስቀምጥላችኋል። ኤጀንት ያደረጋችሁትን ሰው ብዛት እዚህ ጋር ያስቀምጥላችኋል ማለት ነው። እዚህ ጋር ዳታውን መመልከት ትችላላችሁ። በየጊዜው ያለውን በየቀኑ ያለውን የፖይንት ማለት ነው ኤክስቼንጅ የተደረገውን በሙሉ እዚህ ውስጥ ገብታችሁ ነው የምታዩት ማለት ነው። የዛሬው
የዛሬው ቪዲዮ ይሄን መስል ነበር። ኤጀንትነት መስጠትና መቀበል ይሄን ይመስላል። በቀጣይ ራሳችሁን ችላችሁ አሁን ይሄ በኤጀንት ስር ሆናችሁ እንዴት ኤጀንታችሁ እናንተን ኤጀንት እንደሚያደርጋችሁ ነውና በቀጣይ ደግሞ ራሳችሁን ችላችሁ ኤጀንት እንዴት እንደምትሆኑ አሳያችኋለሁ። ቪዲዮ ላይክ አድርጉ። ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ ፕሊዝ። በቀጣይ እስከምንገናኝ ሰላም ሁኑ። ቻው።